ሐሳብ ይገባለሁ እግዚአብሔር ሪስቶር ያድርግልን ጌታ ሆይ እለምናለሁ ጆይን ሪስቶር አድርግ ዛሬ እለምናለሁ ፒስን ሪስቶር አድርግ we ask you to restore us with joy with peace with hope Lord please we ask for our kids we ask for our family Lord I ask you to restore hope I ask you to restore joy I ask you to restore peace we love you we honor you in Jesus name amen የማነበው ክፍል እንደዚህ ይላል የተነበበው ርዕሳችን ያለበትን ክፍል ነው ማነበው መልአኩም እንዲህ አላቸው እነሆ ለሕዝብ ሁሉ የሚሆን ታላቅ ከኔ ጋር በሉታ ታላቅ የምስራች እነግራችኋለሁ ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ ሆኖ ተወልዶላችኋልና ይህ ምልክት ይሆናል ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ የመጽሐፌ የስብከቴ ርዕስ ይሄ ነው ርዕሴ እንደዚህ ይላል ደስታችን ባገኘነው ጌታ እንጂ ገና በመናገኘው ስጦታ አይደለም ገና በመናገኘው ስጦታ አይደለም ደስታችን ባገኘነው ጌታ ነው ክብር ለእግዚአብሔር ይሁን ደስታችን የተመሰረተው ነገ በመናገኘው ጊፍት አይደለም ነገ በመናገኘው ነገር አይደለም ባገኘነው ጌታ ነው ይሄንን ነው የምናጠናው ስለዚህ ስናነብ ብዙ ደስታዎች በእነዚህ በብሉ በአዲስ ኪዳን ላይ ሲጀምር በጣም ብዙ ጆይ እናያለን ከዛ በኋላ ሐሳቤን እጠቀልላለሁ ጥያቄ ልጠይቃችሁ ደስተኞች ናችሁ ደስተኞች ናችሁ ሪሊ ደስተኞች ናችሁ ሪሊ ደስተኞች ናችሁ በምንድነው የምትደሰቱት ደስታችሁ ምንድነው ማዕከል ያደረገው ወይስ አንዳንዶቻችሁ ቀጠሮ ላይ ያላችሁ አላችሁ ቆይ ነገ ስቃለሁ ነገ ስቃለሁ ምንም ፕላን ያረጋችሁ ዛሬ እስማኤል አላረግም ብላችሁ ነገ ስቃለሁ ያላችሁ ቀጠሮ ያያዛችሁ አላችሁ ይሄ ጸሐፊ እንደዚህ ይላል ተጨነቁ ምን በሉ እዘኑ ምን በሉ አልቅሱ እንደ ተጨነቁ እዘኑ አልቅሱ ሳቃችሁ ወደ ምን ይለወጥ ወደ ሐዘን ይለወጥ ይላል ደስታችሁ ወደ ትካዜ ይለወጥ እንዴ እየሳቁ ያሉ ሰዎች ሳቅ ለማስቆም ያዕቆብ ይሞክራል ደግሞ ደስታችሁ ወደ ሐዘን ይለወጥባችሁ ይላል ምን ይያለን ነው ያለው የምትደሰቱበት ነገር ምንድነው በቤታችሁ ከሆነ ብታዝኑ ይሻላችኋል በትዳራችሁ ከሆነ ብታዝኑ ይሻላችኋል ምክንያቱም ትዳር ላይ ደስታ አይኖረውም ሊወጣ ይችላል ሊወርድ ይችላል ልጅ ላይ ከሆነ ሊወጣ ይችላል ሊወርድ ይችላል በቢዝነሳችሁ ከሆነ እየተደሰታችኋል ብታዝኑ ይሻላችኋል የደስታችሁ ምንጭ ነገር አይሁን ጌታ ይሁን የደስታችሁ ምንጭ ክሪስማስ የሚነግረን የደስታችሁ ምንጭ ጌታ ይሁን የሚያስደስታችሁ ምንድነው ያልኩት ለዚህ ነው ዛሬ አልስቅም ያላችሁት ለምንድነው የከፋችሁ ለምንድነው ያዘናችሁት ለምንድነው ክሪስማስ እንደዚህ ይላል የደስታን ብዛት ያሳየናል if you guys English speaker you can see the verse with English and then I can write it you can see a little bit there in the picture so እንደዚህ ይላል ስለ ዮሐንስ መወለድ ሲናገር ምን ይሆናል ደስታና ተድላ ይሆናል በመወለዱ ብዙዎች ደስ ይላቸዋል ዮሐንስ በመወለዱ ስንቶች ደስ ይላቸዋል ክሪስማስ ታይም ነው ብዙዎች ደስ ይላቸዋል የመጣው የብዙዎች ደስታ የሚሆን ነው ከዛ ደግሞ እንደዚህ ይላል የሉቃስ ወንጌል የጌታ እናት ወደኔ በመጣች ጊዜ እንዴት ይሆናል እነሆ የሰላምታችን ድምጽ በጆሮዬ በመጣ ጊዜ ሕፃኑ በማህፀን በደስታ ዘሏል አሜን በሉ ሕፃኑ በማህፀን እያለ በደስታ ይሄ የሚገርመኝ ይወላችሁ ለማርያም መልአክ ነግሯታል ምን ብሎ ኤልዛቤት ዘመድሽ ምን ብላለች አርግዛለች ብሎ መልአክ ነግሯታል ለኤልዛቤት ግን ማንንም አልነገራትም ማርያም እንዳረገዘች መንፈስ ቅዱስ ኢየሱስን የሚገልጥ ቃሉን የሚገልጥ መንፈስ ቅዱስ ኤልዛቤት ላይ ሲመጣ ቤቱ ላይ ደስታ መጣ
መንፈስ ቅዱስ ስሙ የተባረከ ይሁን። ኢየሱስን የሚገልጥልን ቃሉን የሚገልጥልን ደስታን የሚያመጣው መንፈስ ቅዱስ ነው። ደስ አላት በማህፀን ውስጥ ሆኖ ማን ዘለለ ይላል? ዮሐንስ ዘለለ ይላል። አገሯችሁ ዮሐንስ በማህፀን ውስጥ ሆኖ ዘለለ ይላል። እናቱን ሳያቅ ዘለለ። አይኑ ምን እንደሚመስል ሳያቅ ዘለለ። ከለሩ ምን እንደሚመስል ሳያቅ ዘለለ። ቤተሰቦቹ ማን እንደሆኑ ሳያቅ ዘለለ። ጥያቄ አለኝ። ምንድነው የሚያዘልላችሁ? ጥያቄ ምንድነው የሚያዘልላችሁ? ዮሐንስ የዘለለው ጀምሮ ነው። ያዘለለው ጌታ ነው። ጌታ የሚያዘልለው ትውልድ ይነሳ። ኢየሱስ ብቻ ዝላያችን፣ ኢየሱስ ብቻ ጩኸታችን፣ ኢየሱስ ብቻ እርካታችን፣ ኢየሱስ ብቻ። ለምን ካላችሁኝ ዮሐንስ ቤት አላዘለለውም። ዮሐንስ ልብስ አላዘለለውም። ዮሐንስ ሰፈር አላዘለለውም። ብዙዎቻችንን የሚያዘልለን ቤት ነው፣ የሚያዘልለን ልብስ ነው። ዮሐንስ አለባበሱ ተራ ነበር ይላል። ተራ ነበር ይላል። አበላሉ ተራ ነበር ይላል። የበረሃ ማር ይበላ ነበር፣ አንበጣ ይበላ ነበር፣ በምድረ በዳ ይኖር ነበር። የዘለለው ግን ኢየሱስን አይቶ ነው። ኢየሱስን አይተን የምንዘልበት ዘመን ይሆንልን። አረ ኢየሱስ የመዘለያችን ምክንያት ይሆን። ዮሐንስ ዘለለ ኢየሱስን አይቶ። ኢየሱስ የመዝለል ምክንያት ነው። ጎረቤቶች ዘለሉ። እንደዚህ ይላል መጽሐፍ ቅዱስ። ጎረቤቶች፣ ዘመዶች ጌታ ምሕረት እንዳደረገ ሰምተው ከእርሷ ጋር ምን አላቸው? ደስ አላቸው። ማርያም ጋር መጣ። እንደዚህ አላት መልአኩ። መልአኩም ወደ እርሷ ገብቶ ምን አላት? ደስ ይበልሽ። ደስታ በአገር፣ ደስታ ለሕዝብ፣ ደስታ ለግለሰብ። ክሪስማስ እንደሱ ደስታ ነው። እንደዚህ ይላል ቀጥሎ። እነርሱም ንጉሡን ሰምተው ሄደው እነሆ በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡን ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። አይገርምም? ደስታ ነው። ያን ጊዜ የነበረው ክሪስማስ ደስታ ነው። አይ ዶንት ኖ የአሁኑ ክሪስማስ ጭንቀታም መሆኑ። ምክንያቱም በጊፍት የተመሰረተ ክሪስማስ ጭንቀታም ነው። በቤት በንብረት የተመሰረተ ክሪስማስ ጭንቀታም ነው። በዕቃ ላይ በማማር ላይ በመልክ ላይ የተመሰረተ ክሪስማስ ጭንቀታም ነው። በኢየሱስ ላይ የተመሰረተው ክሪስማስ ግን ደስታ አለበት። ክብር ለእግዚአብሔር ይሁን። ሃሌሉያ። እንደዚህ ይላል ደግሞ መልአኩም እንዲህ አላቸው ይላል የሚቀጥለው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ። እስቲ ከኔ ጋር እነግራችኋለሁ በሉ። እነግራችኋለሁ። አጠገባችሁ ያለውን ሰው የሚነገርህን ስማ በሉት። የሚነገርህን ስማ፣ የሚነገርህን ስማ። የሚነግርህ አለ ነጋሪ አለ። የሚነገርህን ስማ። ነገርህ ላይለወጥ ይችላል። የሚነገርህን ስማ። እንደዚህ አላ እነግራችኋለሁ። ለምን የሚሆን ለዓለም የሚሆን ምን ደስታ እነግራችኋለሁ። አካባቢያችሁ አይለወጥም። ፖዚሽን አታገኙም። ስራ አይደለም የምታገኝ። ኢየሱስ ተወልዷል። ደስ ይበልህ። ከእረኝነት ወደ ንጉስነት አናመጣህም። አለባበሳ አበላል ጉዳይ አይደለም። አሁን ዓለምን የሚያስጮኸው የክርስቶስ መወለድ ነው። አቤት በረተ ክርስቲያን ደስ ይበላችሁ፣ ኢየሱስ ተወልዷል። በዚህ ካልጮህን፣ በዚህ ካልተደነሰ አያያያ የጌታን ቃል ማመን ለደስታችን ምንጭ ምክንያት ነው። የምነግራችሁን አላቸው። እንደዚህ ይላል ስሙ። ደስታችን በተነገረው ቃል ላይ እንጂ በተለወጠ ሁኔታችን ላይ አይደለም። ደስታችን በተነገረው ቃል ላይ ነው መሆን ያለበት። ምክንያቱም የተነገረው ሁኔታዬ ዛሬ ከተለወጠ ነገም ሊለወጥ ይችላል። የእግዚአብሔር ቃል ግን ለዘላለም አይለወጥም። ለዚህ ነው ኤርምያስ እንደዚህ አለ። በጣም ስሙ። ቃልህ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነልኝ። ምንህ እስቲ በሉት ባካችሁ። አረ የእግዚአብሔር ቃል ክብር ይመለስ። አቤት የልልታችን ምክንያት የእግዚአብሔር ቃል ይሆን፣ የተነገረን ይሆን። ነገሬ ባይለወጥ የተናገረው እግዚአብሔር የታመነ ነው። ደስ ይበላችሁ አለ። ምነግራችሁ ነገር አለ። መድኃኒት ተወልዶላችኋል። መድኃኒት ተወልዶላችኋል። ጌታ ተወልዶላችኋል። በዚህ ደስ ይበላችሁ። ይሄ ነው ደስታችሁ። እንደዚህ ይላል ቃሉ። ነገር ግን በእግዚአብሔር ሕግ አረ ምን ይለው? አረ ባካችሁ የደስታችሁ ምንጭ ቤታችሁ አለ፣ አጠገባችሁ አለ። እግዚአብሔር ቃሉን ሰጥቶናል። ደስ ይበላችሁ። እንደዚህ ይላል ቃል አንብብ።
መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለሁ። ነገሩ ከናንተ ጋር እንኳን ባይገናኝ፣ ከናንተ ህይወት ጋር ከናንተ ትዳር ጋር ባይገናኝ በተወለደው ነገር ደስ ይበላችሁ ይላቸው። እነግራችኋለሁ። ሶስት ነገር ልናገር፣ ደስታችን እንዳይናወጥ የሚያደርጉን ሶስት ነገሮች፣ የተነገሩን ሶስት ነገሮች። እስቲ ከኔ ጋር በሉት ይሄንን። ጸጋ አለን፣ ጌታ አለን፣ መድኃኒት አለን። ደግመዋለሁ። ጸጋ አለን፣ ጌታ አለን፣ መድኃኒት አለን። ይሄ ድምጽ ነው ማርያምን እስከ መጨረሻው ያስኬደ። እንደዚህ ይላታል ማርያምን ሲጀምር፣ ፕሮግራሙ ሲጀምር በምንድን ነው? መልአኩ ወደ እሷ መጥቶ ምን ይበልሽ? አይሰማኝም። ምን ይበልሽ? አረ ምን ይበልሽ? ፕሮግራም የሚጀምረው የእግዚአብሔር ፕሮግራም የሚጀምረው በደስታ ነው። ደስ ይበልሽ አላት። ለምን ማርያም? ምክንያት አለ። ምንድነው ደስ የሚያሰኘኝ ስትል ሶስት ነገር ነገራት። አንደኛው ጸጋ የሞላብሽ ሆይ በእግዚአብሔር ፊት ጸጋን አግኝተሻልና ደስ ይበልሽ። አግኝተሻል አላት። አግኝተሻል አላት። ማርያም ደስ ይበልሽ። ለምን? ጸጋ ስላገኘሽ። ሎተሪ አይደለም ያገኘሽው። ቤተ ክርስቲያን ሎተሪ አይደለም ያገኘሽው። ዲግሪ አይደለም ያገኘሽው። ቤት አይደለም ያገኘሽው። ጸጉር አይደለም፣ መልክ አይደለም አንቺ ያገኘሽው። አንቺ ያገኘሽው ጸጋ ይባላል። ጸጋ እኮ ስላልገባን ነው እማንደነሰው እማንጮው፣ ጸጋ ስላልገባን ነው። ለምን ብትሉኝ ኢየሱስ እኔ ስመጣ እንደ ኖህ ዘመን ይሆናል። እንደ ኖህ ዘመን ይሆናል። ይገዛሉ፣ ይሸጣሉ፣ ይበላሉ፣ ያገባሉ፣ መሬት አላቸው፣ ቤት አላቸው፣ ነገር አለ። እኔ ስመጣ የሚድነው ጸጋ ያለው ነው። ቤት አያድንህም፣ መልክ አያድንህም፣ ንብረት አያድንህም። ከምድር ከፍታ የሚያወጣ ውሃውን ተጽዕኖ የሚያልፍልህ የሚያሻግር ጸጋ ይባላል። ጸጋን አግኝተሻል። ኖህ ልዩ ያደረገው ነገር ምንድነው ካላችሁ እንግሊዘኛው ኖ ፋውንድ ግሬስ ነው የሚለው። ጸጋ አገኘ። ምድር ሁሉ ቤት አግኝቷል፣ ልብስ አግኝቷል፣ ዲግሪ አግኝቷል፣ ነገር አግኝቷል። ኖህን የለየው ምንድነው? ጸጋን አግኝተሃል። አረ ጸጋ ያገኘ ትውልድ አኩርፎ ተቀምጧል። ጸጋ ያገኘ ትውልድ ቤቱ ላይ ዳንስ ለምን አለ ስትባል ጸጋ አለኝ። ማርያም ደስ ይበልሽ፣ ጸጋን አግኝተሻል። ከሴቶች መካከል የሚለይሽ መልክሽ አይደለም፣ ሰፈርሽ አይደለም፣ ያገኘሽው ጸጋ ነው። አረ ጸጋ የቤተ ክርስቲያን የልልታ ምክንያት ይሆን፣ የጭብጨባ ምክንያት ይሆን፣ የጩኸት ምክንያት ይሆን? እዚህ ውስጥ ያላችሁ ጸጋ ያገኛችሁ ናችሁ፣ ግን አኩርፋችኋል። መጮህ ያቅታችኋል። ለምን? ቤት የለኝም፣ ትምህርት የለኝም፣ ነገር ጸጋ አግኝታችኋል። ደስ ይበላችሁ። ጸጋ አግኝታችኋል። ደስ ይበላችሁ። ጸጋ አግኝተሻል። ደስ ይበልሽ። እግዚአብሔር ካንቺ ጋር ነው። ዮሴፍ ካንቺ ጋር ይሆናል አላላትም። እግዚአብሔር ካንቺ ጋር ነው። ተጨማሪ አያስፈልግም። እግዚአብሔር ካንቺ ጋር ነው። የሰማይና የምድር አምላክ ካንቺ ጋር ነው። ደስ ይበልሽ። ለምን ልደሰት ካልከኝ ጸጋ አለ፣ እግዚአብሔር አለ፣ መድኃኒት አለ። ማርያም ቤትሽ አይለወጥ፣ ሰፈርሽ አይለወጥ። የሚገርመኝ ማርያምን ሳጠና ኢየሱስ ተወልዶ እስከሚሞት ድረስ ሰፈር አልለወጠችም። አንተ እኮ ትንሽ ትንቢት ተንብየ ቤት መቀየር ትፈልጋለህ። የሆነ ነገር ማርያም አልለወጠችም። ኢየሱስም እናቴ ናት ብሎ ቤት አልለወጠላትም። ኢየሱስን ማግኘቷ በቂ ነው ብሏል። ኧረ ክብር ለእግዚአብሔር ይሁን። ኢየሱስን ያገኘ ትውልድ። ሶስተኛው መድኃኒት። ዛሬ በዳዊት ከተማ መድኃኒት ክርስቶስ የሆነ ተወልዷል አለ። መድኃኒት አገኘ። አንቺ ውስጥ የገባው መድኃኒት ነው። መድኃኒት ነው። ቶሎ ልናገርና ልሰብስብ ሐሳቤ። መድኃኒት አራት ነገር ልንገራችሁ። ስለ መድኃኒት አራት ነገር ልንገራችሁ። መድኃኒት ሲገኝ ምን አለ? ደስታ አለ። የመድኃኒቱ ዋጋ ደስታ ይፈጥራል። የምትወስዱት መድኃኒት ደስታ ይፈጥራል። ለጊዜው እንወስደዋለን አንዳንዱን መድኃኒት፣ አንዳንዱን ደግሞ ባለማቋረጥ እንወስደዋለን። ኢየሱስ ክርስቶስ የመጀመሪያው ደስታና ጭብጨባ ቤተክርስቲያን ለምን ይፈጥራል ካላችሁ፣ ለሞታችሁበት ነገር፣ ለካንሰር በሽታ፣ ለከባድ ለሚበላን ለሞት መድኃኒት ተገኝቷል። ደስ ይበላችሁ አለ። አያችሁ፣ እንደታመምን ካልገባን በስተቀር የመድኃኒቱ ምስጢር አይገባንም። ታመናል።
ብራዘር ታመናል። እኛ እኮ የዳነው መድኃኒት አግኝተን ነው። ይሄ መድኃኒት ለማን ነው? ለመድኃኒት ሲያገኙ ያለ ጆይ ያለ ሆይ መድኃኒት በመገኘቱ ጩኸት አለ ሆይ የሚያድን መድኃኒት ከኃጢአት የሚያድን ከዘላለም ሞት መድኃኒት ተገኝቷል። መድኃኒት ተገኝቷል። ለሀብታም ይሆናል፣ ለድሃ ይሆናል፣ ለትንሽ ይሆናል፣ ለአጭር ይሆናል፣ ለወፍራም ይሆናል፣ ለቀጭን ይሆናል። እኛ ጋር የተገኘው መድኃኒት ለህዝብ ሁሉ የሚሆን ነው። ሀብታም ታሟል፣ ፕሬዝዳንቱ ታሟል፣ ጀነራል የምትለው ሁሉ ታሟል። የታመመው በገንዘብ ማጣት አይደለም። የታመመው በእውቀት ማጣት አይደለም። የታመምነው በኃጢአት ነው። ለዚህ ደግሞ መድኃኒት ተገኝቶልናል። የሚያድን መድኃኒት አለ ሲባል ካልጮክ መድኃኒት አለ ሁላችሁ አንዳንድ መዝሙሮቻችን መስተካከል አለባቸው። ለምን ከፈንድያ አነሳኝ የሚሉ እኔ አልወደውም። ቅርታሩ ለምን ካላችሁ ዋጋውን የወንጌልን ዋጋ ይቀንሳል። እኔ ዲቪም ደርሶኝ ከፈንድያ ልነሳ እችላለሁ። ኃጢአትን የሚያድን ኢየሱስ ብቻ ነው። ሀብታም በመካከላችን ቢኖር ከፈንድያ አነሳኝ ብለህ ብትጀምር አንተ እሱ ከስዊሚንግ ፑል ነው የጀመረው። እሱ ከሶፋ ነው የጀመረው። እሱ ጄት ከመንዳት ነው የጀመረው። ስለዚህ ይጠፋፋል። ኃጢአተኛውን ኢየሱስ ያድናል የሚል መዝሙር ከዘመርክ ፋንድያነትን አቁመ። ከፋንድያ ይበልጣል ኃጢአት፣ ከጨለማ ይበልጣል፣ ከሰፈር ይበልጣል። እኔና እናንተ የተነሳ ነው ከፋንድያ አይደለም፣ ከሙታን ነው የተነሳ ነው፣ ከኃጢአት ነው የተነሳ ነው። ወንጌላችን መዘመር ያለበት ከኃጢአት ድኛለሁ። አጠገብ ያለው ሰው ይመለከተዋል። ሀብታም ይሁን ድሃ ይሁን ፕሬዝዳንት ይሁን ይመለከተዋል። ሁሉም ኃጢአትን ስለሰራ መድኃኒቱ ደስታ ፈጥሯል ወይ በቤተ ክርስቲያን? ደስ ይበላችሁ መድኃኒት ተገኝቷል። አረ ጩኸት፣ አረ ልልታ፣ አረ መድኃኒት ተገኝቷል። መድኃኒት ተገኝቷል። ወላችሁ አንድ ቦታ ልሄድና ላሳያችሁ። መድኃኒት ተመልከቱ። መድኃኒት የቀረበው መድኃኒት በገንዘብ የቀረበ መድኃኒትና በነፃ የቀረበ መድኃኒት። የኛ መድኃኒት በነፃ የቀረበ ነው፣ የማይነካ አይደለም። ደስታ የሚፈጥረው የኛ መድኃኒት ለምንድን ነው ስትል ኢንሹራንስ አያስፈልግህም። ጸባይ አያስፈልግህም። ደግ መሆን ጎበዝ መሆን መማር አያስፈልግህም። ያቀረብነው የኛ መድኃኒት በነፃ ነው። ደስ ይበላቸው። በነፃ ነው። ደስ ይበላቸው። በነፃ ነው። ደስ ይበላችሁ። እሱ ብቻ አይደለም። ደስ የሚለኝ ምንድን ነው ካላችሁ ይሄ መድኃኒት ፕሮቴክትድ አይደለም። ይሁን ተከልሎ የሚጠበቅ በጠመንጃ በታንክ የሚጠበቅ አይደለም። የኛ መድኃኒት ለምን በበረት ተወለደ ካልከኝ ፍሪ ነው፣ የሚጠበቅ አይደለም። ለሁሉ የሚሰጥ ነው፣ ለሁሉ የሚሆን ነው። ክብር ለእግዚአብሔር ይሁን። መድኃኒታችን ነፃ ነው። ሶስተኛ ይሄ መድኃኒት ምን ይለዋል? ይሄንን መድኃኒት ዶክተሩ ሲሰጥ አጨብጭብለት አላለህም፣ ሽብሽብ አላለህም። ልደንስ ትችላለህ። ቸርች እየመጣ ልታጨበጭብ ትችላለህ። ዶክተሩ ያለ መድኃኒቱን ውሰደው። መድኃኒቱ የምን የሚደረግ ወደ ውስጥ የሚገባ ነው። ሃሌሉያ። ውጤት ያለው ይሄ ኢየሱስ አንተ ውስጥ ሲገባ ብቻ ነው። ውጭ አስቀምጠው ብታሸበሽብ አትፈወስም፣ ብታጨበጭብ አትፈወስም። መድኃኒቱን ውሰደው። ከወሰድከው ይሄ ኢየሱስ ሰላምህ ነው። ከወሰድከው ይሄ ኢየሱስ ጌታ ነው። ከወሰድከው በር ከዘጋህበት በር ዘግተህ እንደ ሎዶቅያ ቤተ ክርስቲያን ውጪ ካስቀመጥከው አትድንም ከችግርህ። ዛሬ ልባችሁን ክፈቱላለሁ። ይሄ መድኃኒት ያድናል። ይሄ መድኃኒት ያወጣል። ይሄ መድኃኒት ነፃ ነው። ይሄ መድኃኒት ክብር አለው። ይሄ መድኃኒት ምን ያደርጋል? ወደ እሱ ስትመለሱልኝ ለጊዜው የምትወስዷቸው መድኃኒቶች አሉ። ራስን ሲያምጥ ትወስዳለህ። የሆነ ቀን ትወስድና ታቆማለህ። አንተ ለዚህ ቀን ውሰድ ትባላለህ፣ ዝም ብለህ ትወስዳለህ። ይሄ የኛ መድኃኒት እንደሱ አይደለም። ኦቨርዶዝ የለውም፣ ምን የለውም። ለጊዜው የሚወሰድ ሳይሆን ኢየሱስ አማኞች ስሙኝ፣ አንዴ ወስደህ የተቀመጥክ አንዴ በርህን ከፍተህ የተውክ ይሄ ኢየሱስ የሚወሰደው ሁሌ ነው። ይሄ መድኃኒት እንደ ልብ በሽተኛ ካለዚህ መድኃኒት መደገፍ አልችልም እንደሚል እንደታመመ ሰው ዳያቤቲክስ እንዳለው ሰው ሳይወጉ አይበሉም፣ ሳይወጉ አይጠጡም፣ ሳይወጉ አይራመዱም። ኤቭሪዴይ ያስፈልጋል። ይሄ መድኃኒት ኢየሱስ የሚባለው መድኃኒት ሁሌ ያስፈልግሃል። ይህንን መድኃኒት ኤቭሪዴይ፣ በቀን ኢየሱስ፣ ማታ ኢየሱስ፣ ስወጣ ኢየሱስ፣ ስናክ ላይ ኢየሱስ። ይሄ መድኃኒት ሁሌ የሚወሰድ ነውና ልብህን ክፈት። ይሄ መድኃኒት ኢየሱስ መድኃኒት ተወልዶላችኋል። ደስ ይበላችሁ። ከችግር የሚያወጣ ከፔን የሚያወጣ ከቁስል የሚያወጣ
መጽሐፍ ቅዱስ እንደዚህ ይላል ኢሳይያስ እነሆ አምላክሽ መድኃኒት ነው አምላክ መድኃኒት ነው ጌታ እግዚአብሔር ኃይሌ ነው ዝማሬ ነው መድኃኒት ሆኖኛልና እነሆ አምላክ ምንድነው ሲበሉት ከኔ ጋር መድኃኒቴ ነው አምላክ ምንድነው መድኃኒቴ ነው አምላክ መድኃኒቴ ነው ታዲያ ምን እናድርግ ልጨርስ ሐሳቤ ታዲያ ምን እናድርግ ማርያም እንደዚህ አላት ማርያም ኤልሳቤጥ መንፈስ አገኛትና እንደዚህ አለች ጌታ ይፈጽማል ብሎ የነገራትን ያመነች እርሷ የተባረከች ናት ጌታ ይፈጽማል ብሎ የነገራትን ያመነች የተባረከች ናት ወንድሜ ወገኔ በኢሞሽን መንቀሳቀስ አቁሙ መንፈስ ቅዱስን ሚስ አንደርስታንድ አታድርጉት መንፈስ ቅዱስ በኢሞሽን ሳይሆን የሚንቀሳቀሰው በእምነት ነው አሜን መንፈስ ቅዱስ የሚንቀሳቀሰው በኢሞሽን ሳይሆን በእምነት ነው ሲሞቅ ሲበርድ ከፍ ስትል ስትወርድ እልል በል ስትባል ተሰማ አንተ መቼ ነው የሚሰማ እኔ መቼ ነው የሚሰማኝ እባካችሁ ከተሰማኝ እንውጣ የመሰማት ጉዳይ አይደለም መንግስተ ሰማያት አለ ስላችሁ ተሰማኝ ትላለህ አትልም አለ አሜን ትላለህ እግዚአብሔር አለ ስላችሁ ተሰምቶሃል አሁን ፊሊንግ አለ ወጋ ሁሌ ልልምለው እግዚአብሔር አለ ስለሚሰማኝ አይደል ቃሉ ስላለ አለ እግዚአብሔር አለ የመሰማት ጉዳይ እንዲሰማ አንዳንዴ ተንበርክኬ እንኳን ሊሰማኝ አይደለም ምንም የለም ከዛ እነግረዋለሁ ሃሌሉያ ከሚስቴ ጋር ታወራ ሞቀችኝ በረደችኝ አለለም ደህና ነሽ እናትዬ ሁሉ ሰላም ነው ሳይሰማኝ አውርቼ ጨርሼ እንደምወጣው አምላክ ኤፌስ ሲመጣ ተሰማኝ አለለም አምላክ አለ አምላክ ምን አለ አረ ከስሜት እግዚአብሔር ያውጣን ከምድራዊ ኢሞሽን ያውጣን የምንኖረው በእምነት ነው ማርያም አንቺ የተባረክሽ ነሽ የተነገረውን ቃል አመንሽ ስታምን እንደዚህ አለች ሶስት ነገር ልጨርስ ይሁን ስታምን እንደዚህ አለች በጌታ ለመደሰት አምናለሁ አረ በሉት ከኔ ጋር በጌታ ለመደሰት አምናለሁ ወገኖቼ እንዴት ነው በረመኑ ስትነካ በጣም አደገኛ ነው እንኳን መንቃት አይደለም ካልጋ ውስጥ እንድትወርጣ አያረግም ጊዜው ተሸፋፈነ ጆሮውን ይዘው የምትልበት ስለዚህ ከምትል በሚሰማ ተነሳና አምናለሁ የእምነት ዘመን ይሆንልን እንደዚህ ይላል ማርያምም እንዲህ አለች ነፍሴ ጌታን ታከብረዋለች መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች በስሜት አይደለም በለውጥ አይደለም ነገር አይደለም እኔን የሚያስደስተኝ አለች የኔ ደስታ አምላኬ ላይ ነው ያለው ደስ ይለኛል በጌታ አረ አሜን በጌታ ደስ ይበላችሁ ላለው ክሪስማስ በጌታ ደስ ይበላችሁ በጌታ ደስ ይበል እመን የኔ ደስታ ጌታ ነው የኔ ደስታ ፊሊንግ አይደለም የኔ ደስታ ስራ አይደለም የኔ ደስታ ጌታ ነው በጌታ ነፍሴ ሐሴት ታደርጋለች እስቲ ማረምረጡ ታደርጋለች በሉ ታደርጋለች ግዳጅ አለብሽ ሁለተኛ ደስታችን በቤታችን እንደዚህ ይላል በቤታችሁ ደስታችሁ የሚጀምረው ቸርች አይደለም የሆነ ሰውዬ ያስደስተኛል ብላችሁ ፕላን ካደረጋችሁ ተሳስታችኋል ደስታ ያለው እቤታችሁ ላይ ነው ምን አለ እስራኤል በፈጣሪው ምን ይበለው ደስ ይበለው የጽዮን ልጅ በንጉሷ ሐሴት ታድርግ ይልና ቅዱሳን በክብሩ ይመካሉ በምንጣፋቸው ላይ ሐሴት ያደርጋሉ አረ በሉት ይሄን ቃል በምናቸው ላይ በምንጣፋቸው ላይ ሐሴት ያደርጋሉ ምንጣፋችን የደስታችን ክልል ነው አሜን ቤታችን 3 ቤድሩም ይሁን የደስታ ክልል ቤትህ ነው አፓርትመንት ይሁን የደስታ ክልል ቤትህ ነው ሩሚቱን የደስታ ክልል ቤትህ ነው ሩሚትነት አይደለም የሚያስደስት ቤት አይደለም አምላኬ ደስታ ነው ጌታ ተወልዷል ደስ ይበላችሁ ለዚህ ነው በመጨረሻ እንደዚህ ያለ ጻፊው እኔ በደስታዬ ለዘላለም አልታወክም አልኩ አረ ምንድነው የምትሉት ወገን ምንድነው የምትሉት አልታወክም በደስታዬ ምን አይደለም አልታወክም አረ ተዋጉ አልታወክም በሉ
እንቁምና ይሄን ቃል አንብበን አልጨርስ። ሃሌሉያ። ለምን እንደሰት? አረ እመኑ። ለምን እንደሰት? ለምን እንደሰት? ጸጋ ስላለን ለምን እንደሰት? ጌታ ስላለን ለምን እንደሰት? መድኃኒት ስላለን። ሃሌሉያ። ምንም ነገር የለኝም የምትሉት ኖሩ የሆነ ወይስ ውስጥ እነግራችኋለሁ። ጌታን ከተቀበላችሁ ጸጋ አላችሁ፣ ጌታ አላችሁ፣ መድኃኒት አላችሁ። በደስታዬ አልናወጥም አልኩ። በጌታ በኢየሱስ ክርስቶስ ስም እለምናለሁ። የማይናወጥ ጸጋ በእናንተ ላይ ይሆን። የማይናወጥ ጸጋ በእናንተ ላይ ይሆን። የደስታ መንፈስ በእናንተ ላይ ይሆን። የመደሰቻችሁ ምክንያት ጸጋ ይሆን። የመሳቃችሁ ምክንያት ጸጋ ይሆን። ጸጋ አለኝ በሉ። አለኝ። ገንዘብ የለህም፣ ዕውቀት የለህም፣ መልክ የለህም በሚል ትውልድ መካከል ከኔ ጋር እንዲህ በሉ ባካችሁ። ጸጋ አለኝ። አይሰማኝም። ጸጋ አለኝ። ሰይጣን ይስማ፣ አገራችሁ ይስማ፣ አእምሯችሁ ይስማ። ጸጋ አለኝ። እረ ጸጋ አለኝ። ጸጋ አለን። ጸጋ አለን። ጸጋ አለን። በጸጋ ላይ ጸጋ ተሰጥቶናል። ክብር ለእግዚአብሔር ይሁን። ጸጋ አለን። እግዚአብሔር አለን። መድኃኒት አለን። የሚያድን መድኃኒት አለን። የሚምር መድኃኒት አለን። የሚያቆም መድኃኒት አለን። የሚፈውስ መድኃኒት አለ። የሚያበረታ መድኃኒት አለ። ክብር ይሁን፣ ክብር ይሁን፣ ክብር ይሁን። አለ እንላለን፣ አለ እንላለን። አለ ጌታ አለ፣ ጌታ አለ፣ ጌታ አለ። አማኑኤል፣ አማኑኤል፣ አማኑኤል። እግዚአብሔር ካንቺ ጋር ነው። አማኑኤል፣ አማኑኤል። ጸጋ አለን። ኢየሱስ፣ ኢየሱስ የደስታችን ማዕከል ሆን፣ የመዝለላችን ማዕከል ሆን። ዮሐንስ እንደዘለለ በእልልታ የምንዘልበት ዘመን ይሆን። በእናት ሆድ ውስጥ እያለ እልል አለ። እልል የምንልበት ዘመን ይሆን። እልልታችን ምንጭ ኢየሱስ ይሆን። የእልልታችን ምንጭ ኢየሱስ ይሆን። የእልልታችን ምንጭ አንተ ሆን። የእርካታችን ምንጭ አንተ ሆን። የጭብጨባችን ምንጭ አንተ ሆን። የደስታችን ምንጭ አንተ ሆን። ክብር ሁሉ ለአንተ ይሆን።